በሞት አሁን የሚፈራ ክርስቲያን ሊኖር አይችልም። በፊት ሞት መለያያ ነበር እንደምታውቁት አይደል? እኛ ግን ሞት ለኛ ምንድነው? መገናኛ ነው። እኛ የተገናኘነው በሞት ነው፣ እንደገና የምንገናኘው በሞት ነው አይደል? ሞት ማለያያ ነው። ክርስቲያኖችን ግን አሰባስቦ ያገናኘን ሞት ላይ ነው። እንደገና ደግሞ በሞት መገናኘታችን ብቻ አይደለም፣ አሁንም ደግሞ በቀጣይ ደግሞ ብንሞት የምንሄድበት የምንገናኘው አለ። ሞት ለኛ መለያያ አይደለም። ቀይረው ዴፊኒሽን። ሞት መገናኛ አይደለም። እና አሁን ክርስቲያን በሞት ይፈራል። በሞት አይፈራም። ላገኘው የድነትን መስራች ላገኘው የቀደሰኝን ወንድሜ ብሎ ሊጠራኝ ያላፈረብኝን ላገኘው ነው። ሞት ሊይዘኝ አይችልም፣ እኔ ሊያስቀረኝ አይችልም። እኔ ለምንድን ካላችሁኝ በሞት ላይ ኃይል ያለውን ዲያብሎስ ምን አድርጎታል? አሁን ደምስሶታል። እዛ ነው ዴፊኒሽናቸውን ስለለወጠባቸው ሞት ለእኔ ጥቅሜ ነው ይላሉ። ለወጠባቸው። አሁን በሞት እንዴት ክርስቲያን ይፈራል? ጥቅሜ ነው፣ ጌን የማደርግበት ነው የሚለው ክርስቲያን። የማተርፍበት ነው፣ ጥሩ በቃ እንደውም ለእኔ እድል ነው፣ መቼ ነው የማገኘው የሚል ሞት እኮ አይመኝም፣ መመኘት ጀመሩ።